በትክክል መንፈስ ቅዱስ ሲሰራበት የምታየው ነገር ቢኖር ቅዳሴ ይዞ ነው የሚሄደው። እዛ ጋር ቆመህኮ መቆምህን የምትረሳበት ጊዜ አለ። በቃ አይደክምህም። እኔ በጣም ከሚገርመኝ ነገር አይደክምህም። በደንብ እየሰማህ እየመለስከው እነሱ የሚያደርጉትን እንቅስቃሴ አይንህ አያርፍም። ቤተክርስቲያን ውስጥ እኛ ቤተክርስቲያን ምንም አይን መጨፈን የሚያስፈልገው ጉዳይ የለም። አይንህን ገልጠህ በተመስጦ ሌላ ቦታ ትሄዳለህ። የሚያረጉት የካህናቱ እንቅስቃሴ አሁን ልክ ሊያጥኑ ሲመጡ ደስ መስመር ሰጥተው በቃ ከላይ ጀምሮ እንዲተሰልፈው ወደ አንተ መጥተው ጣን ሲያጥኑ አሁን እነዚህ ነገሮች እንዴት ነው ላይ ማረከው የሚችለው? በጣም ኤኒባዲ ማንንም ሰው ቢመጣ ልቡ ይሸነፋል። ማንንም ሰው ቢመጣ ባያግም የፈለገ ይመን አይመን ዝም ብሎ ቢመጣ ምክንያቱም አይንሽ ያያል፣ ጆሮሽ ይሰማል፣ አፍንጫሽ ያሸታል፣ መላስሽ ጸበሉን ይቀምሳል ወይ ስጋው ደግሞ ይቀምሳል፣ ትሰግጃለሽ፣ ትነሻለሽ። እና በባለፈው ሳምንት እዚህ ቦሌ መድኃኒዓለም እያስቀደስኩኝ ትርጉም ትሩሊ ለመረዳት አሁን ባለን ኮንሽስነስ ማለት ለመረዳት መኮርኩኝና ካህዱ አንስቶ እየሄደ እኛም ለይቅርታ እያደረገ ውስጣችንን እያጸዳ ስለ ክርስቶስ መወለድ መጠመቅ መሰቀል እየነገረን እንደምናምነው እየነገረን ከዛ ጊዜው ማርነ ክርስቶስ ብሎ ከዛ ወደ ስጋው ደግሞ ይወስድሻል ማለት እና ፒዩሪፋይ ነው የሚያደርግሽ። እና አንዳንድ ጊዜ ደግሞ እንግዲህ ቤተክርስቲያን ወደ 14 የሚጠጉ ቅዳሴዎች ናቸው ያሉት እና የቤታችን ቅዳሴ ያለ ያወራ ቅዳሴ ያለና ቅዳሴዎቹ የሚለዩበት ፓርት አለ ልክ መጋረጃው ከተዘጋ በኋላ እና ካህናቶቹ የሚሉትን በጣም ብትሰሚ በጣም ነው የሚያስደንቀው። እንዳለው ባለቤትሽ ወደ ሌላ ቦታ ይወስዳል። እኔ የቅዳሴን ኃይልና ፓወር ሰዎች መተው ቢያዩት አሁን ለምሳሌ ጋብዛለሁ። እኔ በጣም ብዙ ሞዳቸው ፕሮቴስታንት ጓደኞች አሉኝ። እሺ በጣም ብዙ እማቃቸው በዙሪያ ሙስሊም ጓደኞች አሉኝ። ጋብዛቸዋል። ሄሮ ያውቃሉ? ሻይሉም አብዛኞቹ ሻይሉ ግን እኔ ደግሞ መጋበዜን አልተው። አሁን ለምሳሌ የሚያዩሽ ቤቲስ ጅስት አሁን እንግዲህ ሃይማኖታቸውን እንዲቀይሩ አይደለም አትቀይሩት። ስለ about religion ግን እውነት የሆነ ሰው መጥቼ ሲለዩ ብል ስልክ ማስቀመጥ እንችላለን። በጣም ነው ደስ የሚለው በእውነት በጣም ነው ደስ የሚለው። ስለዚህ እዚህ ጋር የትኛውም እምነት ተከታይ ይሁኑ በቃ ግን ሄደው በተለይ አሁን ለምንድነው እኔ መድኃኒዓለምን የምወደው ሁሉም እዛ ጋር ክፍት ነው። እያየው ስርዓቱን ታየዋለህ። በደንብ የሚያደርጉትን የካህናቱን እንቅስቃሴ ታያለህ። ድምፁ ጥርት ብሎ በደንብ ይሰማል። ስክሪን ማለት ትርጉሙን ምናምን ከፈለግሽ እስቲ በቃ ከኔ ጋር በእውነት ነው የምልህ ይሄዱ ያስቀድሱን ይጋብዛለሁ። በቃ ዝም ብለው አይተውት በቃ ዝም ብሎ በንጹህ ልብ እኔ እንትን እምነት ነኝ ምናምን ሳይሉ ገብተው ይዩት። በቃ ይዩትና እኛን ምንድነው ፊልም እናደርገው የሚለው ይዩት። እኔ ለሁሉም ሰው ሪኮመንድ አደርጋለሁ። ባለፈው ኢየሱስ ክርስቶስን እጁን ሳምኩት አለችኝ አንዲት ልጅ ከቅዳሴ እየወጣን ማለት ነው። እጁን ሳምኩት ስትል ምን ማለትሽ ነው? ይሄ እኮ የቤተክርስቲያን በሮች እኮ እጆቹ ናቸው አለች። በትክክል ለምሳሌ አለችኝና አርኪቴክትም ነች ቤተክርስቲያንም ዲዛይን ያገረች ጎንደር አካባቢ እና ምን አለችኝ? አሁን እነዚህ የምታያቸው ምሰሶዎቹ ዝም ብለው አይቆሙም ቤተክርስቲያን አለችኝ። 12 ከሆኑ የ12ቱ ሐዋርያት ተምሳሌት ነው። 10 ከሆኑ የ10ቱ ትእዛዛት ነው። 6 ከሆኑ 6ቱ ቃላተ ወንጌል ትእዛዝ ነው። እያንዳንዱ ነገር ትርጉም አለው። ቤተክርስቲያን እኮ አለች የኢየሱስ ክርስቶስ አካል ናት። ዋት ሲምፕል አንድ ሰው እንደዚህ ጠይቆ ማግኘት ይችላልና እኔ ራሱ ማምንበት ነገር ስለሆነ ነው። እኔ ራሷን ለምሳሌ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም የሚመቸኝ የማይሰለቸኝ ትልቅ ቫልዩ ያገኘውበት ቅዳሴ ነው። ትልቅ ቫልዩ እና መጽሐፉም አለኝ ቤቴ ገዝቼም አነባዋለሁ። በጣም ሂሊንግ አለው። የሆነ ሂል ያደርጋል። አንዳንድ ጊዜ እንዲሁም እንዳልሽው ከኦርቶዶክስ ተዋሕዶ ሃይማኖት ውጭ ያሉ ተከታዮች አሉ ጓደኞች አሉኝ እኔ እና አንዳንድ ጊዜ ስለላቸው ደስ ይላቸው እስቲ በለው ምናምን አንድ ጊዜ አስታውሳለሁ እንቅልፌ በጣም አስቸገረኝ ብላኝ ከቅዳሴው የሆነ ፓርት ስላት you have no idea ተኛች እና ጠዋት ተነስታ በህይወቴ እንደዚህ ተኝቼ አላውቅም እያለችኝ ነበር። ለምንድን ነው የገባኝ አሁን ቅድም ከዶክተር ሮዳስ ጋር ያያያዝኩት ሲሉት ፍሪኩዌንሲ እኮ ነው ቫይብሬሽን ነው። ለምሳሌ አንድ እኔ ተነገሩን ግዕዝ እዝልና አራራይ ነው አይደለ
ዜማዎቹ የአብ የወልድና የመንፈስ ቅዱስ ነው። ለምሳሌ እዝል ማለት የኢየሱስ ክርስቶስ ነው። እመቤታችን